ሰላም እንዴት ናችሁ? እግዚአብሔር ጸጋ፣ እግዚአብሔር በረከት፣ ሰላም ሁሉ ይብዛላችሁ። ዛሬም እግዚአብሔር አምላካችንን እናመሰግናለን። እሱ ሁልጊዜ ያው ስለሆነ ሁልጊዜ ምስጋና ይገባዋልና እግዚአብሔርን እናከብረዋለን። ባለፉት ቀናቶች እግዚአብሔርን ስለመፍራት መናገር ጀምሬ ነበር እና ዛሬም መጽሐፍ ቅዱስ ከኢዮብ መጽሐፍ ላይ አንድ ሀሳብ ጥቂት ነገር ከዚሁ እግዚአብሔርን ከመፍራት ጋር በተያያዘ መናገር ፈለኩኝና በመጀመሪያ እንግዲህ ያየነው ምን ማለት ነው እግዚአብሔርን መፍራት የሚለውን ነገር ስንመለከት መጽሐፍ ቅዱስ ሲፈታልን እግዚአብሔርን መፍራት ክፋትን ይጠላል የሚል ነገር ነበርና በሁለተኛ የተመለከትነው ደግሞ ከዚሁ እግዚአብሔርን ከመፍራት ጋር ተያይዞ ለምንድነው ሰዎች እግዚአብሔርን የማይፈሩት? ምክንያቱም ያው ተግባራቸው ክፋትን መውደዳቸው ሃይማኖት ቢኖራቸውም እግዚአብሔርን አውቃለሁ እግዚአብሔርን እፈራለሁ ቢሉም ነገር ግን እንደማይፈሩት ያው ትርጉሙ ራሱ ይከለክላቸዋል እና ለምንድን ነው ስንል እግዚአብሔርን ስለማያውቁት ነው። ምክንያቱም እግዚአብሔርን የማያውቀው ሰው ሊፈራው አይችልም። እሱን ሀሳብ ተመልክተን ነበር እና ዛሬ ደግሞ እስቲ ምሳሌ የሚሆኑ ሰዎች አሉ በመጽሐፍ ቅዱስ ላይ እግዚአብሔርን በመፍራት የተመሰከረላቸው ስንል እንደውም አይደለም ሰው ራሱ እግዚአብሔር እንኳን የመሰከረለትን ኢዮብን በዚህ ሁኔታ እንመለከታለን። የኢዮብ መጽሐፍ ሲጀምር ምዕራፍ 1 ቁጥር 1 ላይ ዖፅ በሚባል ሀገር የሚኖር ኢዮብ የተባለ ሰው ነበር ይልና ይህ ሰው ይላል ነቀፋ የሌለበት ቅን እግዚአብሔርን የሚፈራና ከክፋት የራቀ ነበር ይላል። እንግዲህ ሲጀምር ስላለበት ቦታ ይነግረናል። በእርግጥ አሁን ዖፅ የምትባለው የት እንደሆነች በእርግጥ ማወቅ አይቻልም፣ ግን እሱም ማወቁ ብዙም አይጠቅመንም። ግን ምንድነው ብለው ስለሱ ሲመሰክርለት ግን ምንድነው የሚለው አንደኛው ነገሩ እግዚአብሔርን የሚፈራ ሰው ነበር ይላል። ከክፋት የራቀ ይሄ የመጀመሪያውን ትምህርታችንን ያስታውሰናል። እግዚአብሔርን መፍራት ማለት ከክፋት መራቅ ኃጢአት ክፋትን መጥላት ስለሆነ የእውነት እግዚአብሔርን ይፈራል ማለት ነው። አሁን አንዳንድ ሰዎች እግዚአብሔርን እፈራለሁ እያሉ ግን በክፋት ውስጥ በአመፅ ውስጥ ይኖራሉ፣ በጥላቻ ውስጥ በእንደዚህ ደስ በማይል ነገር ውስጥ ይኖራሉ እና እግዚአብሔርን መፍራት እሱ አይደለም። እና ይሄ ሰው ግን እግዚአብሔርን ይፈራል፣ ነቀፌታ የለበትም፣ ቅን ነው፣ እንደገና ደግሞ ከክፋት የራቀ ነበር። ሌላ የምንመለከተው ስለ ኢዮብ በጣም ሀብታም ባለጸጋ የነበረ ሰው ነው። እግዚአብሔርን መፍራቱ ደግሞ ኢቭን በድርጊቱም ደግሞ በማንነቱም ደግሞ የተገለጠ ነበረ። እግዚአብሔርም ራሱ ደግሞ መስክሮለታል። እግዚአብሔር መጽሐፍ ቅዱሳችንን አሁንም ስንመለከት ዝቅ ብለን ቁጥር 7 ላይ ምን ይላል? እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንን በምድር ሁሉ ዞርኩ ወዲያና ወዲህም ተመላለስኩ ብሎ ለእግዚአብሔር ይመልስለታል እና መለሰ። እግዚአብሔርም ሰይጣንን አገልጋይን ኢዮብን ተመለከትከውን? በምድር ላይ እንደርሱ ነቀፌታ የሌለበት ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው ይላል። ይገርማል። እግዚአብሔር ሰይጣን ከየት መጣህ ይለውና ዞርኩኝ ዓለምን ሁሉ ዞርኩ ካለው በኋላ እግዚአብሔር ስለ ምድር ሲነሳ በምድር ላይ ስላለው ነገር ሲነሳ ቶሎ እግዚአብሔር ጋር የነበረው ነገር ኢዮብ ነው። በቃ የእግዚአብሔርን ትኩረት ይዟል፣ የእግዚአብሔርን ትኩረት አግኝቷል። ይሄ ሰው እንግዲህ በዘመኑ ኢዮብ የኖረበት ዘመን አከራካሪ ሆነው እናያለን። ከአብርሃምም በፊት ነው በኋላ ነው የሚል አይነት ነገር አለ እና ሕግንም ደግሞ እንመለከታለን። መስዋዕት ሲያቀርብ ምን የሙሴን ስርዓት ያውቃል ወይ ምናምን እንደሱ አይነት ጥያቄዎች ሊያስነሳ ይችላል። ዞሮ ዞሮ ግን ምንድነው እግዚአብሔር ቶሎ የጠየቀው ምንድነው? ባሪያዬን ኢዮብን አየኸው አለው። ከዛ መሰከረለት እሱ ራሱ እግዚአብሔር ራሱ ኢዮብ ቅን ነው አለ። ኢዮብ ያለ ነቀፋ የሚኖር ሰው ነው፣ ሀብታም ነው፣ ባለጸጋ ነው፣ የፈለገውን ነገር ማድረግ የሚችል ሰው ነው። ነገር ግን እንደሱ አይደለም፣ እኔን ይፈራኛል ብሎ እግዚአብሔርን የሚፈራ ሰው እንደሆነ መሰከረለት። እንግዲህ ከእግዚአብሔር ምስክርነት ካገኘ ከሌላ ከማንም ጭማሪ ምስክርነት አያስፈልግም። እግዚአብሔር ብቻውን ቮት ነው። እግዚአብሔር ብቻውን ይሰማል። የእውነት መስካሪ ነው እና ከፍ ብለንም አሁን ስናነብ ምን ይላል? እንደውም ወንዶች
ልጆች ነበሩትና ወንዶች ልጆቹም ተራ በተራ በየቤታቸው ግብዣ ያደርጉ ነበር። ከነርሱም ጋር እንዲበሉና እንዲጠጡ ሶስቱን እህቶቻቸውን ይጋብዙ ነበር። የግብዣው ጊዜ ካለፈ በኋላ ኢዮብ ልኮ ያስመጣቸውና ምናልባት ልጆች ኃጢአት ሰርተው እግዚአብሔርንም በልባቸው ረግመው ይሆናል በማለት ጠዋት በማለዳ ስለ እያንዳንዳቸው የሚቃጠል መስዋዕት በማቅረብ ያነጻቸው ነበር። ኢዮብ ይህንን ዘወትር ያደርግ ነበር ይላል። የሚገርመው ከራሱ አልፎ ስለ ቤተሰቡ የሚጠነቀቅ ስለ ልጆቹ የሚያስብ ሰው ልጆቹንም ደግሞ የሚቀድስ ሰው ነበረ እና በተግባሩም እግዚአብሔርን መፍራቱን እናያለን። ልጆቹንም ሲቀድስ እንመለከታለን። ከዛ ግን ሰይጣን ጋር እግዚአብሔር ከተነጋገረ በኋላ እግዚአብሔርን ይፈራል ብሎ ሲለው እግዚአብሔር ለሰይጣን ምንድን ነው ብሎ የመለሰለት ቁጥር 9 ላይ ነው። ሰይጣንም ለእግዚአብሔር እንዲህ ሲል መለሰ፣ ኢዮብ እግዚአብሔርን የሚፈራው እንዲሁ ነውን? ለካ አለ ማለት ነው። እግዚአብሔርን መፍራት የምንለው ነገር ከሆነ ነገር ጋር የተጋባ ነገር አለው ማለት ነው። ዝም ብሎ አይደለም የሚፈራህ። መቼም ሰው የሚፈራበት ብዙ ምክንያት ሊኖር ይችላል እና ዝም ብሎ አይደለም የሚፈራህ፣ የሆነ ነገር አለ ነው። ሰይጣንም እንድስልመለ የሚፈራ እንዲሆነውን በእርሱና በቤተሰቦቹ ባለው ንብረት ዙሪያ አጥር ሰርተ የለምን? የበጎቹና የላሞቹን መንጋ ምድርን ሁሉ እስኪሞሉ ድረስ የእጁንም ስራ ባርከህለታል። እስኪ እጅህን ዘርግተ ያለውን ሁሉ ንካ፣ በእርግጥ ፊት ለፊት ይረግመሃል አለ። ይህ ነው የፈራበት ምክንያት። እግዚአብሔርን የሚፈራ ነው ያስባለው ነገር ምንድነው? እዛ ጋር ንብረት ሰጥተው ጠብቀህለታል፣ ባርከዋል። ስለዚህ ያ እንዳይነካ ሲል ነው እንጂ ስላንተ አይደለም። እስቲ ንካውና ያ ነገር ሲጎድል የእውነት እግዚአብሔርን ይፈራል ወይ? እውነት ነው። ሰው ሲነካ ነው ሲፈተን ነው የሚታየው። ያልተመረመረ ህይወት መኖር የተገባ አይደለም ይላሉና ስንነካ ነው ብዙ ጊዜ እግዚአብሔርን መፍራታችን የሚታየው። የሆነ ነገር ሰው ሚንካን እግዚአብሔር ሚንካንና እስቲ ንካውና የእውነት አለው። ከዛ ግን ተፈቀደለትና መነካት ያለበት ሁሉ ነገር ያልተነካ ነገር የለም። ልጆቹ ሞቱ። በአንድ ቀን ንብረቱ ሁሉ በቃ አመድ ሆነ። በአንድ ቀን ደግሞ መሆኑ ራሱ ከባድ ነው። በላዩ ነው እየመጡ ይናገሩ የነበረውና ከዛ በቁስል ሁሉ መመታቱ ምን እናያለን። እና ግን ቁጥር 20 ላይ ምንድን ነው የሚለው? ኢዮብም ተነሳ፣ ልብሱን ቀደደ። የመጀመሪያ ወደ እንትኑ ሳይደርስ ራሱን ተላጨ፣ በምድር ላይ ተደፍቶ ሰገደ ይላል። የሚያሰግድ እኮ አይደለም። የእውነት ሰይጣን እንዳለው እግዚአብሔርን የሚያስረግም አይነት ነው ሆኖ የሚታየው። ሰገደ፣ እንዲህም አለ ይላል፣ ራቁቴን ከእናቴ ማዕፀን ወጥቻለሁ፣ ራቁቴንም ይሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ብሩክ ይሁን አለ። አንዳንድ የእምነት እንቅስቃሴ ሰባኪዎች ጭንቃላ አይወዷትም፣ አይባልም እንደዚህ ይላሉ። ግን አለ በቃ ኢዮብ እግዚአብሔር ነው የሰጠኝ፣ እግዚአብሔር ነው የነሳኝ። በእርግጥ በሰማይ የተደረገውን ነገር አያውቅም፣ ግን እንደዛ አለና ከዛ ምን ይላል? በዚህ ሁሉ ኢዮብ አልበደለም፣ በእግዚአብሔርም ላይ ክፉ አልተናገረም ይላል። ስለዚህ እግዚአብሔር መፍራቱን ተመልከቱ። እንዲህ አይነት ውርጅብኝ እንደው እኮ በወር ቢመጣ ነገር እንደው በሁለት ወር በሆነ ነገር በአንድ ቀን ውስጥ እንዲሆነ አንዳንድ ነው የሚተርፈው። እሱም ለወሬ ነጋሪ ነው የሚተርፈው። ልጆች አለቁ፣ ከብት እንደዚህ ሆነ፣ እንደዚህ ሆነ፣ እኔ ለምነግር መጣ። ፌንት ሊያደርግ ይችላል፣ ሰው ሊሞትም ይችላል። በአንድ ቀን እንደዚህ ከባድ ነው፣ ሆኖም አያውቅም። ግን ይህን ሁሉ ነገር ተቋቁሞ ግን ሰገደ ይላል። ለእግዚአብሔር ስንፍና አልሰጠም። እግዚአብሔር ነው የሰጠኝ። ምን ራቁቴን እዛ ንብረት ላይ አልነበረም ማለት ነው። ከከብቱ ጋር አልነበረም፣ ከልጆቹ ጋር አልነበረም። ይሄ ሰው ከእግዚአብሔር ጋር ነበር ማለት ነው። አንዳንድ ጊዜ እኮ ከእግዚአብሔር ጋር አይደለንም ያለነው፣ ወይ ከስልጣናችን፣ አንዳንዴ እንደውም ከአገልግሎታችንም ጋር እንሆናለን ከእግዚአብሔር ጋር ሳንሆን። እርሱ ሲነካ እንዴት እኔ እግዚአብሔር እንዲያደርገኛል አገልግዬ ብሎ ሰው እግዚአብሔር ላይ ዘራፍ ካለ የኖረው ከአገልግሎቱ ጋር ነው እንጂ ከእግዚአብሔር ጋር አይደለም። ከገንዘቡ ጋር ከትዳሩ ጋር ይኖራል ሰው ከእግዚአብሔር ጋር። ኢዮብ ግን የኖረው ከራሱ ከእግዚአብሔር ጋር ነውና ሁሉም ሄዶ ግን ሰገደ። ለምን? እግዚአብሔር አለኝ። አሁንም ነው ቀርቶ ፈራ እግዚአብሔር ወገኖች አቅሙን ታዩታላችሁ። ፈራ እግዚአብሔር ያለው ሰው እንደዚህ ማቹርድ ይሆናል። ኢዮብ ላይ የምናየው ብቃት እግዚአብሔር ሰጣለ፣ እግዚአብሔር ነሳ፣ እግዚአብሔር ስም የተባረከ ይሁን። አመለከ፣ አመሰገነው። እንደውም እግዚአብሔርን የሆነ ሽልማት የተሰጠው ነው የሚመስለው። ስለዚህ ምንድን ነው የምንመለከተው በኢዮብ ላይ? ይሄ ፈራ እግዚአብሔር ያለው ሰው
ነገር ከነገሮች ጋር አይደለም የሚኖር። እግዚአብሔርን የሚፈራ በጽድቅ የሚኖር ሰው የሚኖረው ከራሱ ከእግዚአብሔር ጋር ነው። ዛሬ ራሳችሁን ቼክ አድርጉ። ከእግዚአብሔር ጋር ነው እየኖራችሁ ያላችሁት ወይስ ከነገሮቻችሁ? እግዚአብሔር የሚባርክ ምናምን እንደውም ሶስተኛ አካል ከዛ ከኛ ከእንትናችን ቀጥሎ ያለ አይነት ነው። ምክንያቱም ሲነካ ብዙ ሰው እንደዛ ሆኖ አይተናል። ዛሬ ቀድሞ መመርመር ለዛ ነው። ከዛ በኋላ በቁስልም ተመታ። በዛም ሰዓት ግን ምንም አላል። እንደውም ሚስቱ እግዚአብሔርን ስደብና ሙት ስትለው አንቺ እንደ ሰነፍ ሴቶች ሆነን መልካም ተቀብለን የለ ክፉንስ ብንቀበል። ዋናው ከእግዚአብሔር ጋር መሆኑን። ይሄ ለአንዳንዶች ላይጥም ይችላል። ምክንያቱም አሁንም ከንብረት ጋር የሚኖር አሁን የብልጽግና ምናምን የሚሉ ሰዎች ብዙ ጊዜ ከእግዚአብሔር ጋር አይደለም የሚኖሩት፣ ከቁስ ጋር ነው የሚኖሩት። እና ለዛ ነው የምትኖሩትን ነው ጮክ ብላችሁ የምታወሩት። እና እነሱም ጮክ ብለው የሚያወሩት ብልጽግናን ሄልዝ ኤንድ ዌልዝ ስለሆነ በቃ ስለ ጤና፣ ስለሱ፣ ስለ ስኬት፣ ስለምና ምክንያቱም የሚኖሩት እሱን ስለሆነ ከእርሱ ጋር ስለሆነ ጮክ ብለው የሚያወሩት። ኢዮብ ጮክ ብሎ ያወራው እግዚአብሔርን ነው። ክፉም ቢመጣ ደግም ቢመጣ እኔ ከእግዚአብሔር ጋር ያለኝ ነገር ከሁኔታ ጋር አይደለም የሚል ነው። ይሄ እግዚአብሔርን የመፍራት መንፈስ ያርፍባችሁ የሚመጣ ነገር እንደሆነ አስባለሁ። ስለዚህ ዛሬ ወገኖቼ ይሄ እግዚአብሔርን የመፍራት መንፈስ በኢየሱስ ስም ይረፍብን። ከሁኔታ ጋር ሳይሆን ከራሱ ከእግዚአብሔር ጋር ያኖረናል። ሁኔታዎች ሳይሆኑ ራሱ እግዚአብሔር ሀብታችን ይሆናል። ራሱ እግዚአብሔር የኛ ይሆናል። ሌሎቹ ነገሮች ምንም ቢሆኑ ከእግዚአብሔር ጋር አንጣለም። መስገድ እንችላለን፣ ማምለክ እንችላለን። ጌታ የተባረከ ይሁን። ስለዚህ ይህን መንፈስ ዛሬ እግዚአብሔር ያካፍል። ሌሎችም እንዲደርሳቸው እንደዚህ አይነት ቪዲዮዎችን ስለቅ ለሌሎች ብታካፍሉና ብዙ ሰው አብረን ብናገለግል ደስ ይለኛል። ምክንያቱም እግዚአብሔር የሚሰጠው እውነቶች ስለሆኑ ደግሞም ያድናሉ። ጌታ እግዚአብሔርን በመፍራት መንፈስ ይባርካችሁ። ተባረኩ።